ሰላም ቤተሰብ እንዴት ናችሁ? ዛሬ የምናየው ማስተር ዳታ አናላይስ ኢን ኤክሴል ነው። በኤክሴል ማስተር የሆኑ ዳታ አናላይሶችን እናያለን። ስለዚህ ወደ አናላይሳችን ከመግባታችን በፊት በመጀመሪያ የሚሆነው ዳታ ክሊኒንግ መስራት ነው ማለት ነው። ዳታችን ክሊን ካልሆነ ክሊን ማድረግ ይጠበቅብናል። ስለዚህ ካሉት ውስጥ የተወሰኑትን አይተን ወደ አናላይሱ እንሄዳለን ማለት ነው። ሌላም ዳታ ክሊኒንግ የሰራው ስላለ እሱን ሪፈር ማድረግ ትችላላችሁ። ስለዚህ የመጀመሪያው የሚሆነው እዚህ ጋር ኢ ብሎክ ይችን በመናይበት ጊዜ ኦኩፔሽን ኮለመን ስፔሲንጉ ወይም ደግሞ ያጻጻፍ ስታይሉ የተለያየ ነው። አንደኛው ወጣ ገባ ያለ ነው። በጣም ብዙ ስፔስ ያለው አለ። እዚህ ጋር ብንሄድ ይሄ መሃል ላይ ነው። ግማሽ ወደ ዳር ወደ ቀኝ ወደ ግራ ያለ ነው። ስለዚህ ይሄንን መጀመሪያ አሬንጅ ማድረግ ወይም ደግሞ ክሊን ማድረግ ይጠበቅብናል ማለት ነው። እሱን ክሊን ለማድረግ እዚህ ጋር እንሄድና ባዶ ኮለመን ጋር ማለት ነው እኩል ይሆናል እናደርጋለን። ከዛ ትሪም እቺ TRIM ስንል ደብል ክሊክ አድርገን የትኛዋን እቺኛዋን ከኦኩፔሽን ውስጥ አንዷን እንመርጥና ከዛ ብራኬቱን እንዘጋዋለን። ኢንተር ማለት ነው። አሁን ይሄንን እቺን ይዘን ወደታች ብንወርድ ምንድነው የሚያደርግልን? ሁሉንም ፎርማል በሆነ ወይ ያስቀምጠልን ማለት ነው። ስለዚህ ይሄንን ካስቀምጠልን ይሄ መጥፋት አለበት። እዚህ ጋር ተመሳሳይ ዳታ ነው። ይሄና ግን ይሄ ክሊን የሆነው ነው፣ ይሄ ደግሞ ክሊን ያልሆነው ነው ማለት ነው። ሶ ይሄንን እንዲሁ እንዳለ ብናጠፋውን እዚህ ጋር ዲሌት ብለው የመጀመሪያውንም ደግሞ ክሊን ያደረኩትን አሬንጅ ያደረኩትን ዳታ ይዞብኝ ይጠፋል። ሶ ምንድነው ማድረግ የሚጠበቅብኝ? ይሄንን ኮፒ ማድረግ አለብኝ። እዚህ ጋር ኦኩፔሽን እንበለውና ኦኩፔሽን እንበለውና እቺን ኮፒ እናድርጋት። ኮፒ እቺን ኮፒ አድርገን የት ጋር እንሄዳለን? እዚህ ሆም ጋር ፔስት የምትለዋ ጋር ፔስት ቫልዩስ የምትለዋን እንነካለን ማለት ነው። አሁን ፔስት ቫልዩስ ጋር ስላደረግነው ምንድነው ይሄንን ብናጠፋው አይጠፋም። እቺን ሪሙቭ እናድርጋት፣ ዲሌት ብናደርጋት ይሄ እንዳላለልን ማለት ነው። ስለዚህ የመጀመሪያው ዳታ ክሊኒንግ ይሄ ነው። ሁለተኛው ይሄንን ሮ ዳታ ወደ ቴብል ፎርም መቀየር ነው። ይሄን ወደ ቴብል ፎርም ለመቀየር ምንድነው የምናደርገው? ኮንትሮል ፕላስ ቲ እናደርግና ኦኬ ሾርት ፎርሙ ማለት ነው። ስለዚህ ይሄ ኖርማሊ ቴብል ፎርም ያዘልን። ይሄን ቴብል ዲዛይን በተለያየ እዚህ ቴብል ዲዛይን የሚለው ጋር በመንካት በተለያየ ስታይል መቀየር ትችላላችሁ። እናንተ በተመቻችሁ በተለያየ እዚህ ጋር ያሉ በጣም ብዙ ቴብል ስታይሎች አሉ። ከነዚህ ውስጥ አንዱን መርጣችሁ የኤክሴል ቴብላችሁ ወይም ደግሞ የኤክሴል ዳታችሁን እናንተ በፈልጋችሁት መንገድ ታስቀምጡ ትችላላችሁ ማለት ነው። ለጊዜው ይሄን እናደርግና ወደ አናላይሳችን እንሄዳለን። እዚህ ኮንትሮል ፕላስ ኤ እንላለን መጀመሪያ። ከዛ ኮንትሮል ፕላስ ኤ እንልና እዚህ ዱፕሊኬሽኑን አይደንቲፋይ አድርግልን ከየት ከሁሉም ማለት ነው። ሴሌክት ኦል ከዛ ኦኬ እነዚህ 5 ዱፕሊኬትስ ቫልዩስ ፋውንድ ኤንድ ሪሙቭድ አለ። 5 ዱፕሊኬሽን አለ ማለት ነው እኔ ጋር። ስለዚህ ወደ አናላይስ ከመሄዳችን በፊት መጀመሪያ ምን ማድረግ አለብን? ዱፕሊኬሽኑን ሪሙቭ ማድረግ አለብን። የስ ሪሙቭ አድርግልኝ። ሶ 5ቱን ዱፕሊኬት ሪሙቭ አደረገልኝ ማለት ነው። 5ቱን ዱፕሊኬት ሪሙቭ አድርጎ ክሊን የሆነ ዳታ በዚህ መልክ ይሰጠኛል ማለት ነው። ከዚህ በመቀጠል ወደ አናላይሱ ነው የምንሄድ ቀጥታ። ወደ አናላይስ ከመሄዳችን በፊት ቼክ ማድረግ ያለብን ወይም ደግሞ አናላይስ በምንሰራበት ጊዜ ዋና ቼክ ማድረግ ያለብን እዚህ ጋር ሴቭ እናድርገውና እዚህ ከላይ ካሉት ታቦች ውስጥ ዳታ ጋር ስንገባ ይቺ ዳታ አናላይስ አለች ወይ ነው። ይቺ ዳታ አናላይስ አሁን እዚህ ጋር ዳታ አናላይስ እናደርግ ማክሲመም ሚኒመም አቬሬጅ ምናምን ብንሰራ ኢፍ ክሎዝን መጠቀም እንችላለን ባይ ዲፎልት። ከዚህ ውስጥ ማክሲመም አውጣልኝ፣ ከዚህ ውስጥ ሚኒመም አውጣልኝ፣ አቬሬጅ ምናምን ለማለት ኢፍ ክሎዝን ግን በጣም አድቫንስድ በሆነና ቀልጣፋ በሆነ መንገድ ዳታ አናላይሳችንን ለመስራት የሚያገለግለን ይቺ ዳታ አናላይስ ነች። እዚህ ጋር ያለችው ዳታ አናላይስ ማለት ነው። እሷን እንዴት ነው እቺ እናንተ ኤክሴል ታብ ጋር ከሌለች ፋይል ጋር ሂዱ። ከዛ ፋይል ጋር ሞር አንዳንዶቻችሁ ጋር ኦፕሽን ሊሆን ይችላል ያለው፣ እኔ ጋር ያለ ግን ሞር ስለሆነ ሞር ኦፕሽን ማለት ነው ባይ ዲፎልት። ሶ ሞር ስትሏት ኦፕሽን ኤንድ አካውንት አለ። ኦፕሽንን እንነካለን ማለት ነው። ሶ እሷን ኦፕሽን ከነካን በኋላ
አድ ኢንስ የምትለዋ እዚህ ጋር ያለችውን እንነካታለን። አድ ኢንስ ኦኬ ያልኩት። ከዛ አድ ኢንስ የምትለዋን ስንነካ ኦኬ እንልና አናላይዝ የምትል እዚህ ጋር አናላይዝ ቱልፓክ እቺ ማለት ነች። ሶ አናላይዝ ቱልፓክ የምትለዋን ክሊክ እናደርግ ወይም ደግሞ ቲክ እናደርግና እዚህ ጋር ኤክሴል ጎ እንላታለን ማለት ነው። ከዛ እዚህ ጋር አናላይዝ ቱልፓክ አሁን እዚህ ጋር ቲክ የሆነችውን እኔ ባጠፋት አናላይዝ ቱልፓክ ይጠፋል። ቼክ ማድረግ እንችላለን። ከዚህ ጋር ሪሙቭ ሆነብኝ ማለት ነው። ግን ቲክ ባደርጋት እዚህ ፋይል ጋር ገባሁ፣ ሞር ጋር ገባሁ፣ ዴን ኦፕሽን ጋር አድኢንስ ጋር ሄድኩ። አድኢንስ ጋር ሄድኩና አናላይዝ ቱልፓክ ነካ ጎ አልኩት። ከዛ እዚህ ጋር ቲክ ባደርጋት ኤንድ ኦኬ ብላት አናላይዝ ዳታ አናላይዝ የምትለው አመጣለን ማለት ነው። ስለዚህ አናላይዝ ለማድረግ ግዴታ እቺ መኖር አለባት። ከዛ እቺ ከመጣች በኋላ ደብል ክሊክ እናደርጋለን። ደብል ክሊክ ስናደርግ ይመጣልናል ዳታ አናላይዝ ቱል ብሎ እዚህ ጋር የሚመጡ እነ ኮሪሌሽን፣ ኮቫሪያንስ፣ ቴስት ምናምን አሉ። ምሳሌ ነው የፈለኩት ዲስክሪፕቲቭ ስታቲስቲክስ ነው። ከዛ ዲስክሪፕቲቭ ስታቲስቲክስ ኢንፑት ሬንጅሽ የትኛው ነው ይለኛል። ኢንፑት ሬንጅ እና አውትፑት ሬንጅ አለ። ኢንፑት ማለት የምናስገባው ለየትኛው ኮለመን ነው ዲስክሪፕቲቭ የፈለግነው የሚለው ነው። ለምሳሌ ነው የምፈልገው ለኳንቲቲ ቢሆን የመጀመሪያዋን ነካና ከዛ ኮንትሮል ፕላስ shift ፕላስ ዳውን አሮዋን ነካታለሁ ማለት ነው። ያ ማለት ከመጀመሪያው ዳታ ጀምሮ እስከ መጨረሻው ድረስ ሴሌክት ያደርግላችኋል። ከዛ አውትፑት ሬንጅ ደግሞ የት ጋር እንዲቀመጥልሽ ነው የምትፈልጊ ነው የሚለው። ምሳሌ እኔ የምፈልገው እዚህ ጋር ቢሆን ኢንፑት ሬንጅ ዋጋ የማስቀምጠው ምሳሌ እኔ ኳንቲቲ ቢሆን ኳንቲቲን ነካና የመጀመሪያዋን ማለት ነው ኮንትሮል ፕላስ shift ፕላስ ዳውን አሮዋ ማለት ነው። ስለዚህ እሷን ነካለው። ከዛ እዚህ ጋር አውትፑት ሬንጅ አለ። አውትፑት ሬንጅ ጋር አስቀምጥና የት ጋር እንዲቀመጥልሽ ትፈልጊያለሽ ነው እዚህ ጋር የመረጥኳት ቦታ ጋር እንድታስቀምጥልኝ ያልኩት ኦኬ ለዋለሁ። ስለዚህ በዚህ መልክ አስቀመጠልኝ ማለት ነው። እናንተ የምታስቀምጡት እዚህ አካባቢ ቢሆን እናንተ የመረጣችሁለትን ቦታ ይዞ ያስቀምጥልናል ማለት ነው። ስለዚህ እዚህ ጋር አሁን እኔ የምፈልገው ዲስክሪፕቲቭ ስለሆነ የዲስክሪፕቲቭን ሚን፣ ስታንዳርድ ዲቪዬሽን፣ ሚዲያን፣ ሞድ ምናምን እያለ እዚህ ጋር ያሉትን እነ ኩርቶሲስ፣ ስኪውነስ ሳይቀር ሬንጅ፣ ማክሲመም፣ ሚኒመም በጣም አጭር በሆነ ጊዜ አውትፑቱን በዚህ መልክ ይሰጠናል ማለት ነው። ወይም ደግሞ በዚህ መልክ ሰጠን። ስለዚህ የመጀመሪያው የምትሆነው እዚህ ጋር ዳታ አናላይዝ የምትለዋ እንድትመጣላችሁ ማድረግ ነው። ከዛ በኋላ ግን ከፈለጋችሁ ቴስት መስራት ትችላላችሁ። ኮቫሪያንስ አለ፣ አኖቫ አለ፣ እናንተ የፈለጋችሁት በሙሉ እነ ሪግሬሽን ሳይቀር ሁሉም እዚህ ጋር ሳምፕሊንግ አለ፣ ሪግሬሽን የፈለጋችሁት አናላይዝ እዚህ ጋር አለ ማለት ነው። ስለዚህ እቺ በተን ግን እንድትመጣላችሁ መጀመሪያ ማድረግ አለባችሁ ዳታ አናላይዝ። ሌላው ፈለኩት በቦክስ ፕሎት ሆነ። ስለዚህ ለየትኛው ዳታዬ ለኳንቲቲ የሚለው ማለት ነው። ስለዚህ የኳንቲቲ ቦክስ ፕሎቴን ለመፈለግ ወይም ደግሞ ፕራይስ ሊሆን ይችላል። አሁን የፕራይስ ቦክስ ፕሎት እዚህ ጋር ሂስቶግራም መስለው አነካው። ከዛ ቦክስ ፕሎት ሰጠኝ አልኩት። ልክ በዚህ ወይ ቦክስ ፕሎቱን ሰጠኝ ማለት ነው። እሺ ለኳንቲቲ ከሆነ የምፈልገው ደግሞ የኳንቲቲን ኮለመን መርጥና አሁን ምን ሰጠኝ ነው ኢንሰርት ጋር ገባለሁ። ዴን ቦክስ ፕሎት እንዲሰጠኝ ማድረግ ማለት ነው። እዚህ ጋር ነካና ቦክስ ፕሎት ሰጠኝ። እዚህ ጋር አሁን እዚህ የሚያሳዩን እቺ ከላይ ያለችው ማክሲመም ቫልዩ ናት፣ ከታች ሚኒመም ቫልዩ። እቺ ቦክሷ የምትጀምርባት ሰርድ ኳርታይል፣ ሃፍ ላይ ያለችው ደግሞ ሰከንድ ኳርታይል፣ እቺ የመጀመሪያዋ ደግሞ ፈርስት ኳርታይል ናት ማለት ነው። ይሄንን አሁን ይሄ የማነው የኳንቲቲ ቦክስ ፕሎት ነው። አኮርዲንግ ቱ ፊውል እንዲከፋፍልልኝ ብፈልግ አሁን ይሄ ጄነራል የኳንቲቲ ቦክስ ፕሎት ነው። ግን እኔ የምፈልገው በፊውል ከፋፍሎ እንዲሰጠኝ ከሆነ እዚችን ቦክስ ፕሎት ይዝና ሌላ ሳያስፈልገኝ ራይት ክሊክ አደርጋለሁ። ከዛ ሴሌክት ዳታ አላታለሁ ማለት ነው። ሴሌክት ዳታ አላትና ኤዲት ሆሪዞንታሊን ኤዲት ማድረግ ፈለኩ ማለት ነው። በማን አድርግልኝ? በፊውል አድርግልኝ አልኩት። በዚች በፊውል አድርግልኝ አልኩና ኦኬ ብለው አሁን በፊውል ከፋፍሎ ያመጣልኛል ማለት ነው። የፊውል ካታጎሪ አሉ። በፊውል ካታጎሪ
ያለውን ዲስትሪቢዩሽን በቦክስ ፕሎት ያመጣልኛል። እዚህ ጋር ፊውሉን ዲሳይል እና ሬጉላር ነው አለኝ። ኦኬ አልኩት። ስለዚህ በዚህ መልክ የዲሳይል ይሄን ያክል ነው፣ የሬጉላር ደግሞ ይሄን ያክል ነው ብሎ አመጣልኝ። እንደውም እዚህ የሬጉላር ጋር አንድ አውትላየር አለች። አውትላየር ማለት ከማክሲመም እና ከሚኒመም የወጣች ከሆነች አውትላየር ትባላለች። ስለዚህ እዚህ ጋር ያለችው ዶት የምታመለክተው አውትላየር ነው ማለት ነው። አውትላየር ነው። ይሄን እናንተ በፈለጋችሁት እንደፈለጋችሁ ኤዲት ማድረግ ከለር ማድረግ ምናምን የምትችሉ ይሆናል ማለት ነው። ሌላው አሁን እዚህ ጋር ፕራይስ አለኝ፣ ኳንቲቲ አለኝ። ሪቬኑ ብፈልግ እንዴት አድርጌ ካልኩሌት ማድረግ እችላለሁ? ስለዚህ ሪቬኑን ካልኩሌት ለማድረግ እዚህ ጋር ምሳሌ ሌላ ኮለመን ክሬት እናድርግና ሪቬኑ ላድርገው። ከዛ እዚህ ጋር የዚህን ሪቬኑ ማለት ፕራይስ ታይምስ ኳንቲቲ ነው። ይሄ እኩል ይሆናል እንላለን። ዲስ ፕራይስ ቫልዩ ከዛ ታይምስ እናደርግና የኳንቲቲ ቫልዩ ማለት ነው። ከዛ እሷን ኢንተር ብላት የሁሉንም ሬቬኑ አመጣችልን። በዚህ መልክ ሬቬኑን የሁሉንም ዳታዬን ማለት ነው ሬቬኑ የሰጠኝ። ስለዚህ ልክ በዚህ መልክ ሬቬኑ መፈለግ እንችላለን። ፕራይስ አለ፣ ኳንቲቲ አለ። ሌላውና የመጨረሻው የሚሆነው ምንድነው ፒቮታል ቴብል እንዴት መስራት እንችላለን ነው። ፒቮታል ቴብል ለመስራት እዚህ ዳታችን ጋር እናደርግና ኮንትሮል ፕላስ ኤ እንለዋለን። ያ ማለት ሁሉንም ሴሌክት እንዲያደርግልን ማለት ነው። ዴን እዚህ ጋር ኢንሰርት እንልና ፒቮታል ቴብል የምትላለች እሷን ፒቮታል ቴብል እንነካና ፍሮም ቴብል የምትለዋን ከዛ ፍሮም ቴብል ኦኬ እንላታለን። እቺን በዚህ መልክ ፒቮታል ቴብል ይመጣልናል። ዴን ይሄ ከመጣልን በኋላ እዚህ ጋር አሁንኛ ሮ ምንድነው የሚሆን ኮለመን ምንድነው የሚሆን ቫልዩ ሴትኛው ነው የሚለው ቫልዩዎቹ ኳንቲቲ መሆን አለባቸው በቁጥር የሚገለጹ ማለት ነው። ስለዚህ እኔ ምሳሌ ሮ ማድረግ የፈለኩት ሪጅን ቢሆን ሪጅንን ከዚህ ካሉን አማራጮች ውስጥ ሪጅን የምትለዋን እቺን ማለት ነው ድራግ አድርጌ የተወስዳታለሁ ሮ ጋር ወሰድኩ። ኮለመን እንዲሆንልኝ የምፈልገው ደግሞ ፊውል ቢሆን ኦር እዚህ ጋር ለምሳሌ ፊውል ሮ እንዲሆንልኝ ብፈልግ ፊውል ሮ ይሆንልኝ አልሁና ፊውልን ወስጄ ሮ ጋር አስቀመጥኩ። ካንትሪ ደግሞ ኮለመን እንዲሆንልኝ ከፈለኩ ካንትሪን ወስጄ ኮለመን አረጋታለሁ ማለት ነው። ስለዚህ የፈለኩት አሁን ፕራይስ ነው ኳንቲቲ፣ ምክንያቱም በቁጥር ሜጀር የተደረጉ ፕራይስ እና ኳንቲቲ ስለሆነ ኳንቲቲን ወስጄ እዚህ ጋር አስቀመጥኳት ኳንቲቲ ከሆነ የምንፈልገው። ስለዚህ እንደዚህ ታስቀምጠው እዚህ ልክ በዚህ መልክ የፊውልንና የካንትሪን ፒቮታል ቴብል መስራት እንችላለን። እዚህ ጋር በፕራይስ ከሆነ የፈለኩት ደግሞ ይችን ፕራይስ ወስጄ ቫልዩ ጋር አስቀምጣለሁ። ስለዚህ እዚህ ጋር ግራንድ ቶታል አለ የእያንዳንዱ የኮለመኑ ግራንድ ቶታል አለ፣ የሮ ግራንድ ቶታል አለ። ፕላስ ደግሞ ሴፓሬትሊ የእያንዳንዱን ካንትሪና የእያንዳንዱን ፊውል ሰሜሽን በዚህ መልክ ያመጣልናል ማለት ነው። ስለተከታተላችሁኝ በጣም አመሰግናለሁ። ለቻናሉ አዲስ ከሆናችሁ ላይክ ኤንድ ሰብስክራይብ አድርጉ። እንዲሁም ደግሞ ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ።